ከሰሞኑ ኤርትራን ጨምሮ 4 የኢትዮጵያ ጎረቤት ሀገራትን ከጎን ይሁኑ በማለት ለቀይ ባህር ደህንነት የራሴን ትብብር መሰረታለሁ ያለችው ሳውዲ አረቢያ አንድም ነገር ሳይጀመር ነገር ሊበላሽ ነው የሚል ስጋት ውስጥ ገብታለች። ሶማሊያን፣ ኤርትራን፣ ጅቡቲንና ሱዳንን ጨምሮ ሌሎች የቀጠና ሀገራትን በመጥራት በቀይ ባህር ጉዳይ እንተባበር ያለችው ሳውዲ አረቢያ ትራምፕ ነገር እንዳያበላሹ ሌላ የጀርባ ተማጽኖ ውስጥ የገባች መሆኗን ዘገባዎቹ አመላክተዋል። የሳውዲ ተማጽኖን ትራምፕ የቆመውን የኢራን ጦርነት እንዳይቀሰቅሱ ለማድረግ ያለመ ነው ተብሏል። ከዚሁ ጋር በተያያዘም የሳውዲ አልጋ ወራሽ መሐመድ ቢን ሰልማን ለፕሬዝዳንት ዶናልድ ትራምፕ የተማጽኖ ስልክን የደወለ መሆኑን ሳውዲ ፕሬስ ኤጀንሲ እንደዚሁም አልጀዚራ በዘገባዎቻቸው አመላክተዋል። አሁን ባለው ሁኔታ አሜሪካ በኢራን ላይ የምትፈጽማቸው ድብደባዎች ቆመዋል። ለእያንዳንዱ የአሜሪካ ጥቃት ሳታቋርጥ ምላሽ የምትሰጠው ኢራን ብትሆን ካልነካችሁኝ አልነካችሁም በሚል የመልስ ምቷን አቁማለች። ሆኖም የሆርሙዝ ወሽመጥ አሁንም እንደተዘጋ ነው። ትራምፕ በሰማይም በባህርም ቢሉ ዳግም የተዘጋውን ሆርሙዝን ማስከፈት አልቻሉም። ይህም በመሆኑ ሳውዲን ጨምሮ የቀጠናው ነዳጅ ላኪ ሀገራት የነዳጅ ምርቶቻቸውን በሆርሙዝ ወሽመጥ በኩል አውጥተው